ሰኢድ ጎዳና ላይ ወደቀ፣ ሱስም ጀመረ። ይሄ ሁሉም ተስፋ ቆርጫለሁ፣ ደክሜያለሁ፣ ያለኝን ጨርሻለሁኝ ብሎ በዚህ መልኩ ራሱን ጎዳና ላይ አድርገዋል። እንግዲህ ሱመያን ተከትሎ የመንን ሄደዋል። አልሄድም፣ የሷ ነገር አብቅተዋል፣ የሷ ነገር አልቋል፣ አልፈልግም ብሎ ነበረ። ጭራሽ ሶስተኛ ሚስት ለማግባት እያሰብኩ ነበረ ብሎ ተናግሮ ነበረ። ነገር ግን ያው ነገሮቹ እንዳሰበ አልሆነለትም። ተስፋም አሁንም የመጨረሻ ልጆቹና ሱመያን ፍለጋ ጎዳና ላይ ወጥተዋል እና እጅግ በጣም የሚያሳዝን ህይወት ላይ ወደቀ ማለት ነው። አንዳንዴ ህይወት እንዲሁ ናት። እጅግ በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ ሆናችሁ የሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ላይ ታይላችሁ ላይ ጠብቃችሁ ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ ነው አይሻ ነኝ። እንግዲህ ሰኢድ ጎዳና ላይ ወጥቶ እስከ ጫት እስከ መቃም እንደዚሁንም ደግሞ ምንም ተስፋ የሌለው ከዚህ በኋላ ለማለፍ ያልፍለት ሊሰራ ተስፋ የቆረጥ አይነት ስሜት ውስጥ ገብተው ማለት ነው። እንግዲህ ይሄ ሁላ የሆነው በሱመያ እንደዚሁንም ደግሞ በአዩ የመጣ ነው ማለት ነው። አንዳንዴ ህይወት መልካም ይሆናል ብለን የጀመርነው የተሻለ ይሆናል ብለን የጀመርነው መንገድ እኛ እንዳልነው ሳይሆን ጭራሽ መጥፊያችንም ሊሆን ይችላል። እኩል ዩቱብ ሀብለው ጀምረው እኩል ሲሰሩ እኩል ሲለወጡ ትዳርም ላይ ኖረው ስኬታማ ከነበሩ ሰዎች ነበሩ። ዛሬ ላይ ሱመያም በራሷ መንገድ እንግዲህ ህይወት ከባድ ነው ልጆች ይዞ ብላ ድጋሚ ትታው የመጣች ስደት ልጆቿን ይዛ ተሰደደች። ልጆቿንም ያው አየር በዚህ በዛ ስትል ተቀያይሮባቸው አሞብኝ ነበር። አሁን ደህና ናቸው። አረብ ቤት አግኝቼ ገብቻለሁ እና የሄድኩም ደግሞ በእጄ ስላጣሁ ነው ብላ ነበረ። አሁንም እሱ እንግዲህ ያለኝን ጨርሻለሁ፣ ብር ብቻም ሳይሆን ተስፋም ቆርጬ ያለሁኝ ብሎ እንግዲህ ራሱ የመን ጎዳናዎች ላይ ጠዋት ጠዋት ደግሞ እየመጣ ደግሞ ባህሩ አጠገብ ተኝቶ ይጠብቃታል ከመጣች ብሎ ማለት ነው። ነገር ግን እሷ የምትመጣ ነገር የለም። ወስና አምራ ነው ሄደችው። እኔ እዚህ ጋር አንድ ልለው የምፈልግ ነገር እንግዲህ ለሰኢድ ልለው የምችለው ነገር ሰኢድ አንዴ በቃ አጥፍተዋል፣ ተሳስተሃል፣ ተሳስቻለሁ፣ ጥፋተኛ ነኝ። እንግዲህ ነገሮቹ እኔ እንዳሰብካቸው አልሆኑም፣ ይቅርታ አድርግልኝ፣ አንድ ሆነን እንኑር፣ እክስሻለሁ ከዚህ በኋላ ላጠፋሁት ጥፋት ደግሞ ላንቺንም ለልጆች መልካም አድርጌ እከሳለሁ አልክ። ሱመያ ደግሞ ያ ነገር ልቤ ሰብረኸዋል፣ ጎድታኸኛል፣ ምንም ሳላጎልብህ ከኔ አስበልጠህ ሄደሃል ብላ ደግሞ ይቅርታ አላረግልህም ብላለች። ይቅርታም ባረግልህ ካንተ መኖር አልፈልግም አዩ አብራ ሆና አለች ማለት ነው። እና እኔ አንድ አማራጭ ሰኢዶ እንዲህ ሆነህ ራስህን ነገ አንተም ለልጆች ታስፈልጋቸዋለህ። አባታችንን ብለው የሚጠይቁ ቀን ይመጣል። አንተ ነገን ልጆቻችሁን አድገው ሊያስታርቋችሁ ይችላል። አሁን እናንተ እንኳን ባላችሁበት ደረጃ እንኳን መታረቅ ባትችሉ ማለት ነው። ሁለተኛ ነገር ደግሞ ግዴታ ለልጆችህ አንተ ኖረህ ቢቸግራቸው ቢያጡ ግዴታ ከአቅም በላይ የሆነ ነገር ትጠይቃለች። ሚስት ጠይቃ የልጆችህ ልጠቅማቸው ልደርስላቸው ትችላለህና ራስህ እንዲህ ሁኔታ ላይ ማድረግ የለብህም። አጥፍተሃል፣ ለጥፋት ይቅርታ ጠይቀህ ይቅርታ አላደርግልህም ካለችህ ሱመያ ራስህ እንዲህ ማድረግ የለብህም። ሱስ ውስጥ የማትወደው ሱስ ውስጥ መግባትም የለብህም። በቃ ራስህ ሆነህ ኑር። እኔ ባለፍም ብያለሁ። አንተ ራስህ ሆነህ በራስህ ጠንካራ ሆነህ ኑር። ምንም በቃ ነገ ነገሮች ተስተካክሎ አንድ ከሆናችሁ ሰዮ፣ ካልሆናችሁም ህይወትህ ኑር። ሶስተኛ ሚስት አራተኛ ምናምን አያስፈልግም። ራስህ ሆነህ ኑርና ቅድሚያ ከዛ በኋላ ወይም ከመጀመሪያ የምትቀጥል ይሆናል ወይም ደግሞ ከሁለቱም ርቀህ ኑር ይሆናል። በአሁን ባለህበት ሰዓት ከሁለቱንም ርቀህ ራስህን ማዳመጥ አለብህ። ሱመያ ደግሞ እውነት አንቺ የምትወጁ የምታፈቅሪው ከሆነ ከዚህ በፊት አሁን ባለበት ሁኔታ ሳይሆን ወይም ደግሞ በበደለሽ በደል ሳይሆን ከዚህ በፊት ተዋዳችሁ ተፋቅራችሁ አብራችሁ ባሳለፋችሁት ጊዜ እንደዚሁንም የዛ ለልጆችሽም ስትይ ያልሆነ ነገር ውስጥ ከሚገባ
ያልሆነ መጥፎ ነገርን እንዲህ ከሚሆን እንደው ብትተባበሪ ያለበት መተሽ ብታዩ ሁኔታው ብታይለት ብትረጅለት እኔ ባይነኝ ማለት ነው። ምክንያቱም ችግር ላይ ከዚህ በላይ ከመውደቁ በፊት ማለት ነው። ጎዳና ላይ ማደር ሶስት ከጀመረ በዛው ይቀጥላል ማለት ነው። እንግዲህ ትልቅ ሪልስቴት እስከ መግዛት ትልቅ ዩቱበር ትልቅ የራሱ ነገር ያለው መወዳትን አጥቼ ዋጋ ህይወት ሁላ ከንቱ ነው ብሎ ግን እንዲህ ራሱ ሜዳ ላይ ምድረ ሜዳ ላይ እንደዚህ ሲሆን ግን ያሳዝናል ማለት ነው። ይሄ የምትሰሩት እውነት ፊልም ድራማ ካልሆነ በዚህ ልክ በቃ ሰው ከዚህም የበለጠ ነገር ሊያጠፋ ሊሰሰት ይችላል። ስለዚህ ሱመያ ይቅርታ አድርገሽ ብትመለሺ ቢያንስ ህይወቱ ከአሁን ከሚገባባት መጥፎ ህይወት ብታወጩ ለልጆችሽ ብለሽ በቃ መልካምነት ይከፍላል ራሱ ዞሮ ማለት ነው። ላሳልፋችሁት ለመልካም ጊዜ ብለሽ ማለት ነው። ይሄም ካልሆነ ደግሞ ሰኢድ ራስህን ሆነ ጠንካራ ሆነ መኖር አለብህ እንጂ ራስህን በእንዲህ ደረጃ አታች ዝቅ አድርገህ አንተ ጎዳና ላይ ለወደቁት ለብዙዎቹ ድምጽ መሆን መድረስ ስትችል እንዲህ መሆንህ አግባብ አይደለም። ለራስህ ጠንካራ ሆነ መኖር አለብህ እልሃለሁኝ። እንግዲህ አላህ ሁላችንም ሰላም ያደርገን። እንግዲህ ያው ካለህበት ተነስ፣ ካለህበት ጠንካራ ነህና ውጣ ነው የምለው ማለት ነው።